እኔ የምልሽ እንደው ከለማ ጋር ማለት ስርጽ ያለ ጉዳይ ነው የያዛችሁት? ማለት ቁም ነገር ነው፣ ሲሪየስ የሆነ ጉዳይ ነው? አይ እሱ ግን ምን አለ? እሱ ስላንቺ ምንም ያው እንደነገርኩሽ ነው። እሱ አንድ ልጅ አለች እንዲህ በደንብ ታስተው እንትን ምንድነው ታግዛለች ነው እንጂ ያለኝ ስላንቺ ምንም። አይ ይሄን ያለ የሰረጸ ነገር የለም። ለማ የጀመራችሁ አይነት ነገር ነው ፍቅር ነው? እንደዛ ሳይሆን ለማ ይወደኛል። እሱ ይወድሻል፣ እሱ ይወደኛል አይነት ነገር ነው እንጂ እንጃ። እንዴት ነው ስታስበው ግን ከለማ ጋር እንሄዳለን ብለህ ታስባለህ? አይታወቅም። እኔ እናንተ የተገናኘንበት ምክንያት ነው። እውነትሽን ነው። ልክ ነሽ። ፈጣሪ ነው የሚያውቀው ሁሉም ነገር። የሚገርም ነው። ልክ ነሽ። እንዴት ነበረ ማለት እኔ ለማ የሚባል ሰው እንዳለ ወይም ደግሞ አብራችሁ ከሆናችሁ እኔ ለማ ነግሮኛል። በቪዲዮ ኮል እንደሚያወሩ በጣም በስልክ ነፍ ጊዜ እንደሚገናኙ ነግሮኛል። እና እንዴት ይሄ ሁሉ እንዴት ልታስኬዶ ቻለች? እንዴትስ ልታውቅ አልቻልክም? እንዴት ማለት ምንም እንዴትስ አልጠረጠርክም አይነት ነገር ነው። ምን መሰለህ አልጠረጠርኩም። በቃ እዛ ጋር ምንም የተፈጠረ አይመስልም። ግን ስነግረኝ የነበረው አጎቷ እንደነበረ ለማ የነገረችኝ አስተዋወቀች። እንደውም ያስተዋወቀችኝ ማለት በቪዲዮ አስተዋወቀኝ ነበረ የሆነ አጋጣሚ ላይ። ግን እሷም ደግሞ እንዳልጠረጠር ያደረገችኝ አሳየችኝ ሰውየው። እና ሰውየው በእድሜ ገፋ ያለ ነው። የምርም አጎቷ የሚሆን አይነት ሰው። ለማይ ሲደውል ኦልሬዲ አጎቴ ደውለዋል ላስተዋወቅህ አውራው ልትለት ትችላለች። አንተ አጎቷ እንደሆነ ስለምታውቅ ዝም ብለህ ሰላም ልትሎ ትችላለች። እንዲህ ሰላም ስትለው ማን ነኝ ብለህ ነው ሰላም ያልኩ? ልቤ እሷ ብቻ እንደሆነች ነው የሚነግረኝ። ማለት በቃ የሚደነግጥላት የሚኖርላት አይነት ከዚህ በኋላ ሌላ ሞዳ አይመስለኝም ስነግር። በጣም ይከብዳል ማለት ነው እንጂ አፍቅሮ የሚያውቅ ሰው ነው የሚረዳው። ወይስና ለጥምቀት በመጣበት ነው ከሷ ጋር የተገናኙትና ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ ዛሬም ተገናኝተናል። በቀደም አንድ ቪዲዮ ለቀን ነበር። ውጭ ሀገር የሚኖር ወዳጄ እጮኛዬን ፈትንልኝ፣ እንግዲህ ውስጤ የተረጋጋ ነገር አይሰማኝም፣ ያላመንኩት ነገር አለ ካለኝ በኋላ ፈትነን እንግዲህ እውነታውን ይዘን ነበር። ከዛ በኋላ ቪዲዮ አየር ላይ ይውላል። አየር ላይ ከዋለ በኋላ ደግሞ እኔም ፍቅረኛዬ ናት፣ እኔም ተበድያለሁ፣ እኔም ተጭበርብሬያለሁ ብሎ እንግዲህ ሌላ እዚህ ሀገር የሚኖር ደግሞ እጮኛዋ እኔ ጋር ይመጣል። ከመጣ በኋላ ሁለታችንም ብዙ ያወራናቸው ነገሮች አሉ። እኔም ብዙ ትንክርት የሆነብኝ ነገር አለ። ሰው እንዴት በዚህ ልክ እርቆ መሄድ ይችላል የሚለውን ነገር ያየሁበት ነው። ለሁለቱም አዝኛለሁ። አንዳንዴ በተለይ ውጭ ሀገር የሚኖረው ሰውዬ ስብዕናም እየተነካ ማንነቱም እየተነካ እንደገና ደግሞ ያመነውን ሰው ደግሞ ሲክደው ትንሽ ይደብራል። እዚህ ሀገር ያለው ደግሞ ምስኪኑም በእርግጥ እሱ እግዜር ይወደዋል። ምክንያቱም የእናቱን ቤት ወይም የእናቱን ውርስ የሆነው የቤተሰቦቹ ውርስ የሆነውን መሬት አትርፈዋል። ለማንኛውም ቪዲዮውን እዩት፣ ላይክ ማድረጋችሁ ግን አትርሱ። ይመቻችሁ። ብዙ ሰማለው ፈርቼ እንጂ እንዳልነግርህ ድራማ ነው መሰለኝ የሆነው ነገር በሙሉ ማለት ጓደኛ ሲነግረኝ በፍጹም ላምን አልቻልኩም። አሁን የተገረምኩትና ንገረኝ ካልሽማ እንደዛ ብለን ነው የምናልፈው እንጂ ምን እናደርገዋለን? በጣም ነው ግን ልቤን የሰበረች። በጣም አብሽር ከንፈሬ ለቀለብሽኝ። በደንብ ነው ሳምሽኝ። የምር እንኳን ሳምሽኝ። ግን ስጋት አለኝ ነው። ምንድነው ስጋት? ስጋትህን ላስወግድልህ። እርግጠኛ ነሽ? እርግጠኛ ነኝ። እኔ እኮ ሌላ ፍቅረኛ ካለሽ የሚል እኮ ስጋት። በጭራሽ። የእውነት እውነት። እሺ ከዛሬ ጀምሮ አብረን መሆን እንችላለን? እንችላለን። መጀመሪያ እንተዋወቅ። ያው ምናልባት የማታውቀኝ ከሆነ እኔ እንዳልክ እባላለሁኝ። የአንተን ስም እንተዋወቅህና። ያው እኔ ናቲ ይባላሉ። ናቲ ያው ጓደኛ ደውሎ
ሲነግረኝ ነበረ። ብዙ ነገሮችን ነው ያወራኝ። ጓደኛ ሲነግረኝ እሱ ሲያወራኝ በጣም ማለት ትንግርት ነው የሆነብኝ እስክትመጣም ድረስ። አንዳንዴ እኔ በእርግጥ ስልክም አላነሳም፣ ግን በጣም ተደጋገመና ሲደወል ያው ሳነሳ ትናንት የተለቀቀው ያየነው ቪዲዮ ምናምን የኛ ጉዳይ ነው ወይም ደግሞ በዚህ ነገር ላይ እኛም አለንበት አለኝ። ምንድን ነው እናንተ ያላችሁበት ስለው የጓደኛዬ እጮኛ ናት፣ የጓደኛዬ ፍቅረኛ ናት ሲለኝ፣ እኔ ጓደኛዬ ሲለኝ እዛው ያው ያለው ትክክለኛ እዛ ያለው ፈረንሳይ ያለው ወይም እኔን አዞኝ የሰራሁለት ለማ መስሎኝ ነበረ። ይሄን ሳነሳለት በፍጹም አይደለም የናቲም ፍቅረኛ ናት አለኝ። እና ተሳስተህ ሊሆን ይችላል በደንብ እንግዲህ ቼክ አድርግ አልኩት። እኔ በደንብ ቼክ አድርጌ ነው ደጋግሜ ነው የሰማሁት፣ ደጋግሜ ነው ያየሁት አለኝ። አይ እርግጠኛ ሁን ምናምን ስለው ቆይ ፎቶ ልላክልህ አለኝ። ፎቶ ሲልክልኝ ያው እኔ ማውቀው ወይም ደግሞ እዛ ላይ ያለችዋ ሴት ናትና ፎቶዋ ገረመኝ። ማለት በቃ እኔ ትንግርት ነው የሆነብኝ እሱ። ከዛ በኋላ ነው ያው እኔ እናንተ እንድንገናኝም ያመቻቸው። ጓደኛህ በጣም ነው የሚወድህ። ምንድን ነው የገጠመህ? አንተ እውነትም የእሷ እጮኛ ነህ ወይ? ነገሩን ሳሳጥርልህ በጣም ማለት እንደ አይኔ ብለ የመሳሳላት ሰው ናት። ብዙ ነገሬን ያካፈልኳት፣ አብረን ብዙ አመት ብዙ ጊዜያትን የቆየን ፍቅረኛዬ ናት። ምን ያህል ጊዜ ነው የቆያችሁ ከሷ? አሁን መስከረም ሲመጣ አትሊስት 2 አመታችንን እንሞላለን። የተገጣጠምነው ደግሞ በአጋጣሚ ነው። አጋጣሚ ደግሞ አልጋ ልታሰራ በመጣችበት ነበር። አልጋ ብታሰራ ማለት አንተ? እኔ ፋርኒቸር ቤት ነው እና የምሰራው። እንደ አጋጣሚ ሆኖ አልጋ ልታሰራ መጣችና ጳጉሜ አካባቢ ነው አትሊስት ያዘዘችው። ከዛ መቼ እንደሰጠናት ባላስተውስም ግን በዛ ሜትር ነው የተገናኘ ነው ሁለታችንም። ኦኬ ልታሰራ መጣ ነው የተገናኛችሁት? የተዋወቃችሁት እንደዛ ነው? እንደዛ ነበር። ግን አሁንም ድረስ አብራችሁ ነበራችሁ ወይስ በዛ መሀል የተፈጠረ ነገር ነበረ? ግልጽ ለማድረግ አንዴ ምንድነው አሁን እሱ እንደነገረኝ አሁንም ድረስ አብሮ ፍቅር ላይ እንደሆኑ ነው እኔ ማቀው ምናምን አለኝ። ምናልባት ለሱ ሳትነግረው ቀርተህ አንተና እሷ ተለያይታችሁ ወይም ምንድነው ተለያይታችሁ አይነት ነገር ሆኖ ለጓደኞችህ አልነገርክም ነበር ነው ወይስ አሁንም ድረስ ጓደኛ ነበረች? አሁንም ድረስ ጓደኛዬ ነበረች። እንደውም ትላንትና ወዲያ ተገናኝተን ነበር ከሷ ጋር። ግን ደግሞ ትላንት ሲሄድ በሌሊት ከትናንት ወዲያ ስንት ሰዓት ነበር የተገናኛችሁት? ማለት ከሆነ ሰዓት በኋላ በሙሉ ከኔ ጋር ነበረ። ወደ ማታ ሊመሽ ሲል ነው የተለያየ ነው። ጠዋት ነበር የተገናኛችሁት እኔ ጋር ከመምጣቷ በፊት ነው ወይስ ማታ ነው? እኔና እሷ 11 ሰዓት አካባቢ ነው የተለያየ ነው። ማታ ነበር እንዳጋጣሚ። አላውቅም እንደዚህ መሆኑንም አላውቅም። ስራ ቆይታ እንደመጣች ምናምን ነግራኝ ነበር። እኔም ስለ ስራዋ ዲፕሊ ገብቼ አልጠየኳትም፣ ምክንያቱም ማስጨነቅ ሆኖ ስለታየኝ ማለት ነው። እና በዛ ሜትር ነው የተገናኘነው። እንደዛ ነው። ከዛ በሌሊት ቤታቸው እንደገንጠኝ ስደውል አታነሳም። ስደውል ትላንት ወዲያ አንድ ላይ ማታ ነበር። ከዛ ትላንትና ደጋግሜ ስልክ እስከ ከሰዓት ድረስ ደወልኩላት፣ ምንም አይነት መልስ አላገኘው። ከዛ ወደ ቤታቸው ሄጄ ቤታቸው ደግሞ ሁልጊዜ ስለሚሄድ አውቀዋለሁ። ስለዛ ከቤተሰብ ጋር ነው የምትኖረው ነው ወይስ ተከራይታ ነው የምትኖረው? ለማረጋገጥ ያህል ነው እንጂ እኔ አውቃለሁ ተከራይታ። ግን ያው አንዳንዴ ማረጋገጥ ጥሩ ስለሆነ ተከራይታ ነው የምትኖረው። እና ቤተሰቧ ክፍለ ሀገር እንዳለ ነው ለኔም የነገረች። ዲፕሊ ይሄን ያህል ስለ ቤተሰቧ መናገር አትፈልግም ለኔ። እኔም ደግሞ ይሄን ያህል ላስጨንቃት አልፈልግም። ባክግራውንድ ያላትን ላይፍ ደግሞ አውቄ እሷም የሆነ ኮንፈርት የማይሰጣት ነገር እንድትነግረኝ ስለማልፈልግ ነበር። ግን በቃ ከዛ እስከ ከሰዓት ደወልኩኝ፣ ያለውን ነገር ምናምን ሞከርኩኝ። ለጓደኛዋም ደወልኩ፣ ምን ሆነ ነው የማታነሳው አልኩኝ። ኖ እኔም አላውቅም ምናምን አለችኝ። ዲያስፖራ አልሽኝ? ይሄ ነው? አዎ። አያምርም?
ውበቱ ብቻ እኮ አይደለም ያሳዩኝ ቤቶች አለኝ የሚሉት ነገሮች ነው። በጣም ነው የሚያምረው። ሲቀጥል ደግሞ እንዳልሽኝ ሀብታም ነው፣ ወጣት ነው። ይሄንማ በቃ ኤልሻዳይ የምትባል ጓደኛ አላት። ኦኬ እሷ ጋርም ደውለ እሷንም ታውቃታለህ አንተ? እሷንም አውቃታለሁ እና ደውዬላት ነበር እንዳጋጣሚ ሆኖ። ለሷም አልነገረቻትም? ለሷም አልነገረችኝም። ምንም አይነት ግንኙነት አልነበረንም። እስካሁን አልደወለችልኝም አይነት ነገር አለችኝ። እኔም ያው እንትን አላልኩም። ወደ ቤት ሄድኩኝ ቶሎ ብዬ ምን ሆና ነው ብዬ ትንሽ መደናገጥ ስለነበረ ማለት ነው። እና በመሄድ ሰዓት ታዲያ ምንም አይነት ትክክለኛ የሆነ ነገር አላየሁም። በጣም ነበር የሚያስጠላው ማለት ቤት ሄድኩኝ። ከዛ ጎረቤቶቿ ለሊት እንደወጣች ነገሩኝ። ግራ ቢገባኝ ጠየኳቸው ማለት ቤተሰቦቿን እዛ ያሉትን ጎረቤቶቿን ጠየቅኩኝ። ምን ሆና ነው ማለት እንዴት ሰው ከመሬት ተነስቶ ምንም ሳይፈጠር እንደዚህ ሊያደርግ ይችላል ብዬ ምናምን ጠየኳቸው። እቃ ጭና ወታለች፣ ቤቱን ለቀቀች እቃዋን ይዛ። ይሄ ሁሉ የሆነው ከኔ ጋር ያንን ካረግን በኋላ ነው ማለት ነው። ያ ማለት የሷ ያው የለማን ጉዳይ ሰርተን እኔ ሁሉም ነገር በቪዲዮ ይዣት ነበር እና አንተ ጓደኛ ያው ሁሉም ነገር በኢንተርኔት ላይ ተለቆ ነው ያየነው ብሎኝ ነበር። እኔ ያየሁት በሰው ስልክ ነው በአጋጣሚ። እኔም የምጠቀመው ስልኮች እንዲህ አይነት ነገሮችን የሚያስጠቅሙኝ አልነበሩም። ስማርት ስልክ አይደለም ያለኝ እና እኔ እንዲህ አይነት እንትን የለም እና እንደ አጋጣሚ ጓደኞቼ እንደዚህ እኮ አየናት ምናምን ሲሉኝ እኔ እንደውም አላምንም ብዬ በማይ ሰዓት በጣም በቃ ማለት እኔ እንጃ መሬት ራሱ ተከፍታ የምትውጠኝ ያህል ነው የተሰማኝ በሰዓቱ። በጣም ነው የሚከብደው ማለት አንድ የምትወደው ለነገ የምታስበው አይነት ሰው የሰጠው ትልቅ ቦታ በድንገት ስታጣው በጣም ይከብድ ነው እና በሰዓቱ ማደርገውን የጠፋኝ ምን እንደምሰራ ነው የጠፋኝ እና ብዙ ነገር ነው ባይዘው የማስበው ከሷ ጋር። ምንድነው የምታስበው በተለይ ጓደኛዋ መኪና እንደገዛች ምናምን ነግራኝ ነበር እና ስለ መኪናው በጣም ደጋግማ ታወራለች። የሆነ ባህሪዋ ተቀያየረ። ድህነቴም ነው ብዬ ደግሞ የሆነ እንዳስብ አደረገችኝና እኔ እንደውም በቃ የቀረው ይቅርናቱ ከሷ ፍቅር አይበልጥም ብዬ ያለውን ነገር አስቤ ምናምን ያው በፋሚሊ የነበረኝ ውርስ ስለነበረ ይሸጥ ብዬ ከማዘር ጋር ተስማምቼ ቢያንስ መኪና መግዛት ከቻለች ኖርማል ነው ማለት መኪና የውርስ የፋሚሊ የሆነውን ሸጣ ነው መኪና እሷ መገዛት። እንደዛ አሰብኩኝ በቃ ለምን ማለት ይገዛልኝ ብላህ ነው እሷ? አዎ ይገዛልኝ አለች። ባህሪዋ ትንሽ ተቀየረብኝ በዛ ሰዓት። በጣም ራሴን ደጋግሜ ጠየቅኩኝ። ከዛ ከአይምሮዬ ጋር ብዙ ጊዜ ተጨቃጨኩኝ። ግን እንደዚህ ከሆነማ ምን ችግር አለ ለምን አይሆንም ብዬ ማዘርን አወራኋት። በቃ ካንተ ምን ይበልጣል ምናምን አለች። እሷም መሬቱን ብሽጥም ችግር የለም አለች። ስለዚህ እኔም መሬቱን ለመሸጥ በቅርቡ እንደውም ደላሎችን እያነጋገርኩ ነበር። ግን ማለት ለሷ መኪና ለመግዛት በነገራችን ላይ ላንተም ብቻ አይደለም ለሱም አሁን ለለማም መኪና ግዛልኝ ብላው ነበርና እሱ መኪናም ከመግዛቴ በፊት ከፊት ለፊትም ሽማግሌ እንዲልክ ምናምን ተስማምቶ ነበርና ያው ቪዲዮ ላይ አይተዋል ብዬ ስላሰብኩኝ ነው ሊልክ ተስማምቶ ነበር። ይሄ ሁሉ ነገር ከማድረጌ በፊት ያው መጀመሪያ ፈተነልኝ ብሎኝ ነውና ድንገት ነው መኪና ግዛልኝ አለችኝ ያለው። ፈርኒቸር ቤት ነው የምሰራው ብለህና የራስህ ነው የምሰራው? አይደለም ተቀጥሬ ነው የምሰራው። ታዲያ ተቀጥረህ የምሰራ ከሆነ ለሷ መሬትን የሚያክል ነገር ሸጦ መኪና ምንም ብትወዳት እኔ ያው የወደደ ሰው እንደዛ ላያስብ ይችላል። በርግጥ መኪና እንድትገዛ ከምትሰጣት አንተ መሬቱ ገዝተህ የራስህን መክፈት አይሻልም አይበልጥም ነበር? ግን አንዳንዴ ምን መሰለህ ፍቅር ብዙ ነገሮችን ያወርባል ማለት እኔ በሰዓቱ ማስበው ምንም ነገር ሳይሆን በቃ ፍቅሯን ነበር ማለት ያለኝን እሷ ቦታ ላይ ያለኝን እና ደግሞ ነገ ህይወታችን አንድ ላይ ከሆነ ያው ዞሮም የኔም ነው አይደል? ለዛ እሱን አስቤም ነበር እንደዚህ አይነት ነገር ውስጥ የገባሁትም ያሰብኩትም። እኔ የምልሽ እንደው ከለማ ጋር ማለት ስርጽ ያለ ጉዳይ ነው የያዛችሁት? ማለት ቁም ነገር ነው ሲሪየስ የሆነ ጉዳይ ነው?
ከለማ ጋር ታወራላችሁ እንዴ? ያን ያህልም የጠበቀ እንትን እኮ የለንም። በሆነ አጋጣሚ ፓሪስ እንትን ነበረ የሆነ ምን ነበረ ይሄ ኢትዮጵያውያን የሚገናኙበት ባህላዊ የሆነ ስብሰባ እንትን ነበረ ዝግጅት ነበረና በዛ አጋጣሚ እንተዋወቅኩት እንጂ ያን ያህልም የቀረበ ጓደኝነት ምናምን የለንም። ግን ያው አለ አይደል እንደ ጓደኛ ብለሽ ታወሪያለሽ፣ እንደ ሀገር ሰው እንደ ኢትዮጵያዊ ስደት ላይ ስትሆኝ ደግሞ ሁሉም ዘመድሽ ነው። አዎ ልክ አንተ ያን ያህል የምንገናኝ አይነት ሰዎች አይደለንም። ግን ያው ፍቅረኛ እንዳለችው ስለነገረኝ ሜቢ አንቺ ሆነሽ ስርጭ ያለ ነገር ይዛችሁ ከሆነ ብዬ። አይ እሱ ግን ምን አለ? እሱ ስላንቺ ምንም ያው እንደነገርኩሽ ነው። እሱ አንድ ልጅ አለች እንዲህ በደንብ ታስተው እንትን ምንድነው ታግዛለች ነው እንጂ ያለኝ ስላንቺ ምንም። አይ ይሄን ያለ ሰርጸ ነገር የለም። ለማ የጀመራችሁ አይነት ነገር ነው ፍቅር ነው እንደዛ ሳይሆን ለማ ይወደኛል። እሱ ይወድሻል፣ እሱ ይወደኛል አይነት ነገር ነው እንጂ እንዴት ነው ስታስበው ግን ከለማ ጋር እንሄዳለን ብለህ ታስባለህ? አይታወቅም። ምን እናንተ የተገናኘንበት ምክንያት ነው? እውነትሽን ነው። ልክ ነሽ። ፈጣሪ ነው የሚያውቀው ሁሉም ነገር። የሚገርም ነው። ልክ ነሽ። እንዴት ነበረ ማለት እኔ ለማ የሚባል ሰው እንዳለ ወይም ደግሞ አብራችሁ ከሆናችሁ እኔ ለማ ነግሮኛል። በቪዲዮ ኮል እንደሚያወሩ በጣም በስልክ ነፍ ጊዜ እንደሚገናኙ ነግሮኛልና እንዴት ይሄ ሁሉ እንዴት ልታስኬዶ ቻለች? እንዴትስ ልታውቅ አልቻልክም? እንዴት ማለት ምንም እንዴትስ አልጠረጠርክም አይነት ነገር ነው። ምን መሰለህ አልጠረጠርኩም ማለት እኔ አሁን ነው ያመንኩት። ሴት ልጅ ብልህ ናት የሚለውን ቃል አሁን ነው በቃ በትክክል ያመንኩት። ማለት በቃ እዛ ጋር ምንም የተፈጠረ አይመስልም። ግን ስነግረኝ የነበረው አጎቷ እንደነበረ ለማ የነገረችኝ አስተዋወቀች። እንደውም ያስተዋወቀችኝ ማለት በቪዲዮ አስተዋወቀኝ ነበረ የሆነ አጋጣሚ ላይ ማለት ምን ብላ ነው ያስተዋወቀች? ይሄው ለማ ይሄ አጎቴ ነው ብላይ ለኔ ከነገረችኝ በኋላ በቪዲዮ እንዳው አድርጋኝ ነበር። እሱም ሰላም በቪዲዮ ስታስተዋወቀ አጎቴ ነው ለማን ተዋውቀው ነው ያለችው? አይደለም መጀመሪያ አጎቷም ለማ የሚባል አውሮፓ ሀገር ላይ እንደሚኖር ነግራኝ ነበር ከዚህ በፊት እና ደጋግማም ስታወራም ቪዲዮዎችን ምናምን ቀጥታ ስታወራ ስለማይ ጥያቄ ውስጥ ስለገባው ጠይቂያት ነበር። በርግጥም እንደ ወንድነቴ ግን ደግሞ አጎቷ እንደሆነ ምናምን ነገረችኝ። እኔም ደግሞ የሆነ አላ አንዳንዴ ብዬ ጠርጥሬ ስለነበር ሰውየውን ማየት ፈልግ ነበር። ግን እሷም ደግሞ እንዳልጠረጥር ያደረገችኝ አሳየችኝ ሰውየው እና ሰውየው በእድሜ ገፋ ያለ ነው። የምርም አጎቷ የሚሆን አይነት ሰው እና እንዴት ጠረጠራለሁ? እስቲ እንዴት በምን በኩል ልጠረጥራት ይችላል? ምንም እንዳልጠረጥር ነው ያደረገችኝ እኮ። አይ ግን አንድ ይቅርታ ወደ ኋላ ለመልሰህና ኦኬ ገብቶኛል። በቪዲዮ ነው በፎቶ ነው ወይስ በቪዲዮ ነው ያሳየችክ? በቪዲዮ ነው ያሳየችኝ። ግን በቪዲዮ ማለት እሱ ሲያወራ ነው ወይስ እንዴ? ሲያወራ በቪዲዮ አስተዋውቃለች? ሲያወራ በቪዲዮ ኦኬ ቴንክ ዩ እቺን ክሊር እንድታረግልኝ ፈልጌ ነውና በቪዲዮ ስታሳየክ ወይ ደግሞ አንተና እሱ ስታስተዋውቃችሁ ላንተ ኦኬ ቀድማም አጎቴ ነው ምናምን የሚል ነገሮች ነበሩ። ለሷ ምን ብላ ነው ከሱ ጋር ስታስተዋውቃችሁ ያገናኘችክ? በርግጥ አሁን አካባቢ የሰማሁት ማለት ጭምጭምታ የሰማሁት ከጓደኛዋም እንደዚህ እንዳለች ምናምን የሰማሁት እንዳጋጣሚ ሆኖ እሱ የሚያውቀው እሷ ስትሰማ ለማም እንደነገራት ለኤልሳ እሱ የኔ የጎረቤቴ ልጅ ነው ማለት ድሮ ላይ አብረን ያደገን ልጅ ነው ኖርማል ነው ብላ ነበር ያስተዋወቀች። ላንተ ለኔ ማለት ነው እሱን ለኔ ማለት ነው ገብቷል። እኔን ለሱ ማለት ነው እንደ እሱም እንዳይጠረጥር ያደረገችኝ ከዛ አንፃር አልገባኝም። እኔ ትንሽ ግልጽ እንድታረግልኝ ስለፈለኩ ነው። ሶሪ። እሺ ችግር የለውም። ምንድነው እኔን በቪዲዮ ሲያየኝ ሰውየው ማን ነው የሚል ጥያቄ ነበረበትና ኦኬ ማን ነው ብሎ ጠየቀ። ሲጠይቅ ጊዜ ይሄ መረጃ ባይዘው እኔ ከጓደኛዋ ነው ያገኘሁት ቀጥታ እኔ ነግራኝ አይደለም እኮ። ይሄ ነገር መቼ ነው? ከዛ በፊት ይሄን ከተጣላችሁ በኋላ ነው ማለት እሷ ትታ ከሄደች በኋላ ነው ወይስ ከዛ በፊት የሰማኸው ነገር ነው? ከዛ በኋላ ከትታኝ ከሄደች በኋላ የሰማሁት ነገር። ኦኬ ይሄንን ነው የሰማኸው።
እኔ ደጋግሜ ስጠይቃት ሳስጨንቃት ጊዜ በቃ ጓደኛዋም ያለኝም ፍቅር ስለምታውቅ እሷም ደግሞ የምትወደኝ መስሎ ስለታያት በሰዓቱ የነገረችኝ ነገር ነው። ገባኝ። ግን አሁንም ትንሽ ይቅርታ አድርግልኝና ናቲ ነው አይደል ያልከኝ? ይቅርታ አድርግልኝና ናቲ፣ እኔ አሁን ጥያቄ ሰውየው በቪዲዮ ኮል እንደዚህ ስታወራው ኦኬ እሺ፣ እኔ የምገምተው ነገር አለ እኮ ምናልባት እንደዛም ከሆነ ቀድማም ወይ ለማይ ሲደውል ኦልሬዲ አጎቴ ደውለዋል ላስተዋውቅህ አውራው ልትልህ ትችላለች። አንተ አጎቷ እንደሆነ ስለምታውቅ ዝም ብለህ ሰላም ልትለው ትችላለች። እንዲህ ሰላም ስትለው ማን ነኝ ብለህ ነው ሰላም ያልከው ወይስ ዝም ብለህ ሰላም ሃይ ብቻ ነው የተባባላችሁ? ሃይ ብቻ ነው ያልኩት። ሰላም እንዴት ነህ ደህና ነህ አለኝ። ደህና ነህ፣ እኔም ደህና ነኝ፣ አንተ እንዴት ነህ አልኩት። ሰላም ነው። ከዛ ውጪ ምንም አይነት ንግግር አላደረግንም ሁለታችንም። ሌላ ምንም ነገር እሱ የጠየቀህ ነገር የለም? የለም፣ ምንም አልጠየቀኝም። ሲመስለኝ እሷ መጀመሪያ ያብራራችው ነገር ባይኖር ኑሮ ጠይቀኝ ነበር። በእርግጠኛ ነው አሁን ግልጽ ነው የሆነ ለሱም የሆነ ነገር ብላው ነው ለአንተም የሆነ ነገር ብላ ነው እንደዚህ ያገናኛችሁ። ሶ የሳይኮን የተጠቀመችው አንተና እሱ አገናኘች ማለት አንተ ምንም አጠረጠረም፣ እሱም ለማ ምንም አይጠረጥርም ይመስለኛል። እንደዛ ነው። ይሄ ነበረ ግልጽ ለማድረግ የፈለኩትና ከዛ በኋላ እሺ እንዴት ነው የቀጠላችሁት? ማለት ቤቱስ ምን ያህል እርግጠኛ ሆና ነው ልሸጠው የነበረው? ቤተሰቦችስ ያውቁ ነበረ ከሷ ጋር የነበራችሁ ግንኙነት? እናትህ ያውቁ ነበረ? በጣም ነው እንጂ የሚያውቁት። ማለት እነሱ ቤት እስከመሄድ ነው እኔ እንትን ምለው ማለት እነሱ ጋር ማለት እሷ ያለችበት ተከራይታ የምትኖርበት እንሄዳለን። አንዳንዴም እኛ ጋርም ትመጣለች። እናንተ ጋር ማለት አንተ ተከራይታ ነው የምትኖረው ወይስ ከፋሚሊ ጋር? የኔ የፋሚሊ ቤት ነው። ኦኬ። ቤተሰብ ከማዘር ጋር ተዋወቁ? አረ ይተዋወቃሉ። አዎ ያወራሉ። አንድ ላይም ብዙ ጊዜ አረ ቆይተዋል። እንደውም አንዳንዴ መታ ምግብም ታበስልላት ነበር። ነው እንዴ? አዎ። ግን ማለት እንትንስ አብሮ የመቀጠል ነገር አስባችሁ ነበር? መቼ አሁን አንዳንድ ሰው አብሮ ሲኖር የሚጋባበትን ጊዜ ይወስናል። ብዙ ነገሮች የሚያከራቸው ነገሮች አሉ። እንደዚህ ያለ ነገሮች ስናቀዳችኋል? ብዙ አቀደናል። ማለት እንደውም እኔ በቅርቡ እዛ ስራ ቦታ ላይ የምንጥለው ዕቁብ ነበር እና ያን ዕቁብ እንትን ብዬ አስቀምጬ እኔ ወስጄው ማለት ነው። እኔ ወስጄው ከዛ ሌላ ጊዜ ደግሞ እነሱ እንዲደርሳቸው የለፋንበትን ለ10 ለ20 ሆነን ያጠራቀምነው ብር ነበር ማለት እጣ ሲወጣ የሚደርስ ማለት ነው። ግን እኔ ተቸግር ያለው ስል እነሱ ተቀብለውኝ ወንድማችን አንተ ስትቸገር አናይም ብለው ሁሉም ፈቅደው አንተ ውሰድ የመጀመሪያውን እጣ ብለው ከ50,000 በላይ ብር ነው ለኔ ሰጡኝ ማለት ነው። ኦኬ። ሶ አብረ ለመኖር አስባችሁ ነበር ነው? ለመኖር እና ብዙ ነገር አስቤ ነበር። ስለዛ ያን ብር ተቀብያለሁ። እንደምታየው አሁን ተቀብዬም ያሰብኩትም ነገር የለም። ከልቤም ደግሞ ሰላም አልሆንኩም። በጣም የሚረብሽ አይነት ስሜት ውስጥ ነው ያለሁት። እኔ እንጃ ምን ብዬ ማስረዳት እንደምችል አላውቅም። በእርግጥ ግን ደግሞ እኔ እንጃ ብቻ ፈጣሪ ለበጎ ነው ያደረገው ብዬም አስባለሁ። ግን ደግሞ ሰው አይደለው ያመኛል፣ ይከብዳል። በጣም ነው የሚከብደው። በጣም ይሄን ያህል ማለት በኢኮኖሚ ላይ ጉዳት መጥቷል፣ በልቤ ላይ እንደዛው እና እኔ እንጃ በጣም የሚከብድ ነው። ይከብዳል። ከዛ በኋላ ደውለህላታል ለሷ? ደጋግሜ ነው የደወልኩት አይደለ? በጣም ብዙ ጊዜ እኮ ምንድነው የምትለው? እሷማ ሲጀመር ስልኩንስ መቼ አንስተው? እኔ እኮ አንዴ ብታነሳልኝ እንደውም በቂ ነው። ጨርሶ ልታነሳው ፈቃደኛ አይደለችም። ስልኳም ጭራሽ ለጓደኞቿም አታነሳም። ኦኬ። የማንንም ስልክ አታነሳም። ምናልባት አሁን እዛ ከዛ ቤት ግጥ በትክክል እቃ ይዛ ወጣለች። እቃ ጭና እንዳለ እቃዋን የነበራትን እቃ ጭና እንደወጣች ነው የነገሩኝ እነሱ። ጎረቤት የነገረ እና በቃ ግራ ነው የገባኝ። እንደውም ብዙ ሰዓት ግቢ ውስጥ ቁጭ ብዬ ነበረ ምን ሆነ ነው እስኪሉኝ ድረስ። እነሱም በራሳቸው ስልክ ደጋግመው ቢጨንቃቸው ደውለው ነበር፣ ግን አታነሳም።
አሁን አንተ ብታገኛት ያው ነገሮችን ለማስተካከል አብሮ ለመቀጠል ነው ወይስ አካሄድህ እንደማይህ አሁንም ትወዳታለህ እና እንደው እዛ ጋር ያለው ቢሆንም ምረት አድርገላት አብረህ መቀጠል ትፈልጋለህ ነው? እኔ እንጃ ማለት አሁን ያለውን ነገር ግራ ገብቶኛል። ማለት እኔ እንጃ ማላቃትም ሰው ሆነችብኝ ማለት ከዚህ በኋላ እንዴት ነው አውቄያት መቀጠል? ከዚህ በኋላ ነገዬንስ እንዴት ነው የሆነ ቀን ላይ ተነስታ አትሄድም ብዬ ማስበው የሚል ስጋትም አለብኝ። ልክ እንደዛውም ደግሞ ልቤ እሷ ብቻ እንደሆነች ነው የሚነግረኝ። ማለት በቃ የሚደነግጥላት የሚኖርላት አይነት ከዚህ በኋላ ሌላ መወዳ አይመስለኝም ስነግር። በጣም ይከብዳል ማለት እኔ እንጃ አፍቅሮ የሚያውቅ ሰው ነው የሚረዳው ይሄን ስሜት። በጣም ይከብዳል ማለት የዛሬ 2 አመት ነው ከሷ ጋር የተገናኛችሁት አይደል? አሁን አንተ እሱ ላይ ነው የደረበችክ ማለት ነው። ማለት ከሱ ጋር አሁን 3ኛ አመታቸውን ጨርሶ ወደ 4 እየገቡ እንደሆነ ነው የነገረኝ። ጥምቀት ላይ ያው ለጥምቀት በመጣበት ነው ከሷ ጋር የተገናኙትና ወደ 4ኛ አመቷ ያው 3 አመት በለው ግን ሆነም ቀረም ከሱ በኋላ ነው አብራችሁ የተገናኛችሁት። ማለት አንተ ነው የያዘችክ 2 አመት ከሆነ 2 አመት መሰለኝ አይደል? መስከረም ሲመጣ 2 አመት እሱ እያለ አንተ ላይ ማለት እሱ ላይ ነው አንተ ነው የደረበች። እኔ አላቅም በጣም ለአይምሮ የሚከብድ ነገር ነውና አላቅም። ቤቱ ሳይሸጥ መሬቱ ሳይሸጥ መትረፉ አንድ ነገር ሆኖ ሳለ ግን እንደሚያፈቅር ሰው ከመሬትም ከንብረትም ከምንም በላይ ፍቅሩ ማጣቱ ይከብደዋል። ነገር ግን እንጃ አላቅም እኔ አላቅም። እቺ ዲያስፖራ አልሽኝ ይሄ ነው? አዎ አያምርም? ውበቱ ብቻ እኮ አይደለም ያሳዩኝ ቤቶች አለኝ የሚሉት ነገሮች ነው። ሀብታም ነው ወጣት ነው። እናቴ ራሱ ስትጋቡ ይሄን ታረጋለሽ ብላ ቀለበት ራሱ ሰጣት ነበረ ማለት ስንጋባ እንድታደርግ ማለት በቃ ይሄ የለፋችበት የሷ የነበረ ከአባቴ የተቀበለችው ቃል ኪዳን ነው። ይሄ ማለት ቀጣይነት ያለው ነገር ማየት ትፈልጋለች። ነገ ተጋብተን ደግሞ የሆነ ቦታ ላይ ስንደርስ ማየት ትፈልጋለች። ባይዘዌ እናቴ በጣም አርጅታለች እና የኔን በቃ የሆነ ደረጃ ላይ መድረስ ትጠባበቅ ነበር። ግን ሁሌም ስጠብቅ የነበረውን ነገር ሳላሳካ ቀሩ። ከምድር ሀብቴ ኢኮኖሚ ኖርማል ነው፣ ግን